የስነ ጽሑፍ ርዕስ ማርያም ደሊላ። ያኔ ገና ድሮ ከደጅሽ መጥቼ በልጅነት ቀልቤ በለጋ አጥንቶቼ በንጹህ ሕሊና በፍቅር ልቦና እግረ የሚታሰር ሳልቀመጥ ገና አትብ ገጽ በልብለው ሳይሉኝ ልጄ ናማ ወዲህ እያሉ ሳይመክሩኝ ገና ጩጬ ሳለሁ ስዕልሽ እያየው በግርማ ሞገስሽ በሙሉ ውበትሽ አብዝቼ ይደመማለሁ። ይቺው የማናት የልጇ አስማማሩ በእቅፏ ላይ ያለው በሆዷ ማደሩ ከሰማያት ወርዶ ምድራዊቷን ማፍቀር ምንድን ነው ነገሩ? ዋዕዩ የሚፋጅ መለኮትን ማጥባት ምን ይሆን ሚስጥሩ? እያልኩኝ በአድናቆት አንገቴን ነቅንቄ ክብርሽን ለማብዛት ለዘውትር ውዳሴሽ ተነሳሁ ታጥቄ። እምዬ እናት ዓለም የጭንቅ አማላጇ አዛኝቱ አንቺ ከኔ ከደካማው ከእንጭጩ ባሪያሽ ምስጋናዬን እንቺ የኃጥእ ሰው ጸሎት የትንሽ ምስጋና ከቶውን አትሰልቺ። እባክሽ እማምላክ ከአምላክ ፊት ቆመሽ ስለ ልጅሽ በርቺ። በእርግጥ እውነት አለሽ፣ አሁን እውነት አለሽ በፍጹም አልክድም። ከአንዴም ሁለት ሶስቴ አራትም አምስቴም አረ እንደውም ካልሽም መቁጠሪያም ቁጥር የለም። አንቺን የካድኩበት በእቅፍሽ ወጥቼ የኮበለልኩበት የዓለምን እቅፍ ሙቀት አልባው ሙቀት የጣዖት መስዋዕት የሥጋ ተገዢ ሆኜ የኖርኩበት ልጄ ስትይ እኔ እጆችሽ ዘርግተሽ ፊትሽ ፈቶ በርቶ በደስታ ተመልተሽ ያለፈውን በደል ኃጢአት ክፋት ሁሉ ረስተሽ ዘንግተሽ የሸሸሁብሽን የተደበቅኩብሽ አንቺ ልቄ ሄጄ የተሰወርኩብሽ የጽድቅ ፍኖት ትቼ በኃጢአት ስባዝን ሃይማኖት ዘንግቼ ስባክን ስቦዝን ያለፈው ዓለሜን የሄደው ዘመኔን አምናና ታቻምና የባከነው እኔን የኃጥእ ሰው ጸሎት የትንሽ ምስጋና ከቶውን አትሰልቺ። እባክሽም አምላክ ከአምላክ ፊት ቆመሽ ለልጅሽ በርቺ። አውቃለሁ እናቴ በዚህ ዝብርቅርቁ ኮልታፋው አንደበት እናትነትሽን ከቶ አይገለጽም ያንቺን ገናናነት። ሊቁ ቅዱስ ያሬድ ሐረገ ወይን ብሎ ያመሰገነውን አባ ሕርያቆስ ክብርሽ ቢበዛበት ከአቅሙ በላይ ቢሆን በማብዛት አይደለም በማሳነስ እንጂ እያለ ያለውን የጋስጫው ቅዱስ አባ ጊዮርጊስም አንቺን ሲያመሰግን ቃላቶች ያጡታል፣ ክብራቸው ተነፍገው ይገረጡበታል። ያ የተዋህዶ ሊቅ ሶርያዊ ኤፍሬም አንቺን ሊያመሰግን ስላንቺ ሊከትም ውዳሴሽን ሊጽፍ ከሰኞ ጀምሮ ግራ ገብቶት ቆሟል አስደምሞት ኑሮ። እንዲው ሚለው ቢያጣ ጭንቅ ጥብብ ቢለው ፍቅርሽ ውስጡ ገብቶ በቁሙ ቢያነደው ልጅሽን ጠየቀው መካሪው አማከረው። ጌታ ሆይ እናትህን ማን ብለን እንጥራት? እናት እንዳንላት ድንግል ሆና አገኘናት፣ ድንግል እንዳንላት ልጅ ታቅፋ አየናት ብሎ በመደመም ሚስጥር ሆነሽበት ነገሩን ተረዳው መንፈስ ቅዱስ ቃኝቶት። ደግሞም በቅዳሴሽ እንደተነገረው አምላክ ሰሜን፣ ደቡብ፣ ምስራቅና ምዕራብ ሁሉን አሸተተው። በሐልዮ በነቢብ በግብርም ንጽሕት አልተገኘም ከቶ እንዳንቺ ያለች እንስት። ታዲያ ይህ ልልና ይህ ቅድስና ይህ ንጽሕና በደካማው እኔ አንቺ ሚሆን ክብር መዝሙርና ቅኔ እንዴት አገኛለሁ በህልሜም ሆነ በውኔ? እምዬ እናት ዓለም የጭንቅ አማላጇ አዛኝቱ አንቺ ከኔ ከደካማው ከእንጭጮ ባሪያሽ ምስጋናዬን እንቺ የኃጥእ ሰው ጸሎት የትንሽ ምስጋና ከቶውን አትሰልቺ። እባክሽም አምላክ ከአምላክ ፊት ቆመሽ ስለ ልጅሽ በርቺ። እኔ ግን እናቴ በጣም ይገርመኛል፣ ማመን እስኪያቅተኝ ፍጹም ይደንቀኛል። ሰው እንዴት ሰው ሆኖ ሰውነት ይተዋል? አንቺን እናት ማለት እንዴት ይጸየፋል? ከትውልዱ መጽሐፍ ራሱን ይፍቃል፣ ልጅነትን ጥሎ ባርነት ይመርጣል። መጽሐፍ እኮ ሲነግረን
በሉቃስ ወንጌል ላይ ትውልዱ በሙሉ ብፅዕት ሲል ነው የሚታይ። ደግሞ ቅዱስ ዳዊት መዝሙሩን ሲዘምር የሰው ልጅ በሙሉ ጽዮን እንዲል ነበር። ኧረ ሰውን ተዉት፣ ሰውማ ትንሽ ነው። ተከብሮ ተፈጥሮ ራሱን የጣለ ልጅነትን ንቆ ባርነት ምርጫው ነው። ድንግል ላንቺ ክብር፣ ማርያም ላንቺ ክብር። ረቂቁ መልአክ ከሰማይ ተልኮ ወደ አንቺ ሲመጣ በፍቅርሽ ተማርኮ እንዲሁ በዋዛ በተራ አመጣጥ አልነበረም እኮ። ገና በዚያ ስፍራ ከአምላኩ ዙፋን ፊት ትእዛዝን ሲቀበል የምታናግራት ከዚህ በፊት ሄደህ እንዳናገርካቸው ተራ ሰዎች መስላ ሰይፍህ እንዳትመዘው አረጋግተህ ንገር፣ ፍጹም እንዳትቸኩል እስክታምነህ ድረስ ይኩነኒ እስክትል የሚለውም ትእዛዝ አብሮ ስለነበር አንገቱን ሰብሮ ነው የመጣው ድንግል ጋር። በእርግጥ ለሱም ቢሆን ይሄ እድል ነበር። የሰው ልጅ በሙሉ ለዘመናት ታስሮ ሲኖር የነበረው እርሷ ስትወለድ ደግሞም ስትወልድ ነበር ከሞት የሚድነው። ለዚህ ሳይደል እንዴ ቤዛዊት የምንለው? የሰው ልጅ በሙሉ ለዘመናት ታስሮ ሲኖር የነበረው እርሷ ስትወለድ ደግሞም ስትወልድ ነበር ከሞት የሚድነው። ለዚህ አይደል እንዴ ቤዛዊት የምንለው? እናንተዬ ለካ የሰው ልጅ ይድን ዘንድ ድንግል ታስፈልጋለች። ቃል ሥጋ ይሆን ዘንድ ጥንተ አብሶ ያልወረሳት ንጽሕት ታስፈልጋለች። ቴዎስ እንጂ ማርያም በል ትችላለች እኮ ማስፈታት ማሳሰር፣ ሁሉን በሚችለው ሁሉም ይቻላታል በሰማይ በምድር። ስለ ወላዲተ አምላክ በእንተ ሰማይ እያለ ስንቱ ጠግቦ አድጓል በስሟ የማለ። እመቤቴ ብለው ወድቀው ስዕሏ ስር አብሷል እንባቸው፣ ስለታቸው ደርሶ ቆሟል ለእሷ ክብር። እስቲ ጻድቃኔ እውር ስታበራ አይተህ ትመጣለህ። እስቲ እንጦጦ ለምጻሙ ሲነጣ በዓይኖች ታያለህ እኮ። ሂድ እስቲ ኩክየለሽ ደንቆሮ ሲሰማ ሰምተህ ታደንቃለህ። ሂድ እስቲ ግሸን አንካሳው ሲቀና እጹብ ድንቅ ትላለህ። ሂድ እስቲ ሰሚነሽ የልቡ ተሰምቶ ችግሩ ተፈቶ በደስታ የሚያነባው ልቦናው ተነክቶ አይተህ ትመጣለህ ሌላው ሁሉም ቀርቶ። ሂድ እስቲ ወደ ደቡብ ከፈለክም ሰሜን ምስራቅና ምዕራብ ተራራውን ውጣ ከፍታው ላይ አለች፣ ግባ ወደ ዋሻ ዝቅታም ውስጥ አለች። የትም ቦታ ቢሆን ድንግል ትሰራለች። ተው አትሂድ ና ወዲህ ቅረብ። ሰው መሆን መምሰልን ትተህ ሰው መሆን ትሻለህ? ክርስቶስን ይዘህ መኖር ትጓጓለህ? ታዲያ ማርያም በላ ክርስቶስን አምላክ እርሷን እመ አምላክ፣ ክርስቶስን ፍቅር እርሷን እመ ፍቅር፣ ክርስቶስን ንጉሥ እርሷን እመ ንጉሥ፣ ክርስቶስን ሰላም እርሷን እመ ሰላም መሆኑን ካላመንክ ማለትም ካለመድክ የእናትነት ክብሯን መቀበል ካልፈለግ ሰውነትን ትተህ ልጅነት ክደሃል። አትመለስ ወዲህ ሕይወት ይሻልሃል። ድንግል እመቤቴ የጌታዬ እናት ያደፈው ገላዬን አጥበሽው በምሕረት ዛሬም ተለመኚኝ ኪዳነ ምሕረት። አሳስቢልኝ ለኔ አስታርቂኝ ከአምላክ ፊት። ልክ እንደ ትላንቱ ዛሬን ማሪኝ ብዬ ነገ እገኛለሁ ከጣዖቱ ስፍራ እድፍ ላይ ተጥዬ። ቢሆንም እማምላክ የፀሐይ እናቱ ዛሬን ይቅር በይኝ ማሪኝ እንደ ጥንቱ። በዕለተ ቀንሽ በዛሬው ቀንማ እንኳን ሰው ቀርቶ ውሻም አይጠማ። ስብሐት ለእግዚአብሔር።